በአንድ ወቅት በጣም የምታከብሩት ሰው ስለ እናንተ መጥፎ ወሬ ሲያወራ ሰምታችሁ ታውቃላችሁ? ወይም ደግሞ በወሬ ምክንያት የገነባችሁት ትልቅ ግንኙነት ሲፈርስ አይታችኋል? ዛሬ የምናወራው ስለ መርዝ ነው። ነገር ግን ይህ መርዝ የሚጠጣ ሳይሆን የሚሰማ ነው። ስሙም ወሬ ይባላል። በዚህ ቪዲዮ ወሬ እንዴት ስብዕና እንደሚሰብር፣ ቤተሰብን እንደሚበትንና የሀገርን ሰላም እንደሚያናጋ በጥልቅ እናያለን። እንዲሁም ደግሞ ዝምታ ለምን ወርቅ እንደሆነና ምላሳችንን እንዴት መግራት እንዳለብን የሚረዱ 3 ታላላቅ ታሪኮችንና ሳይንሳዊ ምሳሌዎችን አጋራችኋለሁ። እስከ መጨረሻው አብራችሁን ቆዩ። እሺ፣ በመጀመሪያ የምናየው የወሬን ሳይኮሎጂ ነው። ለምንድን ነው የምናወራው? ብዙ ጊዜ ሰዎች ስለ ሌሎች የሚያወሩት የራሳቸው ሕይወት ባዶ ስለሆነ ነው። ይኸውም የበታችነት ስሜት ሲሰማቸው። ለምሳሌ አንድ ሰው ስለሌላው ውድቀት ሲያወራ ለጥቂት ሰከንዶች እኔ ከሱ የተሻልኩ ነኝ የሚል የሐሰት ስሜት ይሰማዋል። ሌላኛው ደግሞ የመረጃ ኃይል ነው። አዲስ ወሬ አለኝ ማለት በማህበረሰቡ ውስጥ ትኩረት የመሳቢያ መንገድ ስለሆነ። ይህንን በምሳሌ ለመረዳት ያክል አንድን ዝገት ያለበት ብረት አስቡት። ዝገቱ ብረቱን የሚበላው ከውስጥ ተነስቶ ነው። ወሬም እንዲሁ ሰውን ከውስጥ አዝሎ የሚጨርስ ዝገት ነው። ከዚህ ጋር ያይዤ አንድ ታሪክ ልንገራችሁ። በአንድ መንደር ውስጥ የሚኖር አንድ ሰው ነበር። ይህ ሰው የሰውን ስም ማጥፋትና ወሬ ማመላለስ ይወድ ነበር። አንድ ቀን ግን ባደረገው ነገር ተጸጽቶ ወደ አንድ ጥበበኛ ሽማግሌ ዘንድ ሄደ። ጥፋቴን እንዴት ላስተካክል ብሎም ይጠይቃቸዋል። ሽማግሌውም እንዲህ አሉት፣ አንድ የላባ ትራስ ይዘናና በመንደሩ አደባባይ ላይ ቀደህ በንፋስ በት ነው። ሰውየውም እንዳሉት አደረገ። ላባው በንፋስ ተበታተነ። ተመልሶ መጥቶ አደረግኩት አላቸው። ሽማግሌውም ቀጠሉ፣ አሁን ሂድና ያንን የተበተነ ላባ ሁሉ ሰብስበ ወደ ትራሱ ውስጥ ከተተው አሉት። ሰውየው ደነገጠ። አይቻልም፣ ንፋሱ ወስዶታል፣ የት እንደደረሰ እንኳን አላውቅም አላቸው። አያችሁ፣ ወሬም እንደዛው ነው። አንዴ ካፋችሁ ከወጣ በኋላ የት እንደሚደርስ የማንን ሕይወት እንደሚያፈርስና የሰውን ስም እንዴት እንደሚያቆሽሽ መቆጣጠር አትችሉም። ይቅርታ ብትጠይቁ እንኳ የጠፋውን ስም እንደ ላባው መልሳችሁ ልታገኙት አትችሉም። እሺ፣ ቀጥለን ደግሞ የወሬን ጉዳቶች በዝርዝር እናያለን። የመጀመሪያው የወሬ ጉዳት ጥሩ ግንኙነቶችን ማፍረስ ነው። ሰምተሃል፣ ሰምተሻል በሚል ቃል ስንት ትዳር ፈርሷል። ስንት የዓመታት ጓደኝነት በሰከንድ ወሬ ተበትነዋል። ሌላኛው የወሬ ጉዳት ደግሞ የጊዜ መባከን ነው። በቀን አንድ ሰዓት ወሬ የሚያወራ ሰው በዓመቱ 365 ሰዓታትን ያባክናል። ይህ ሰዓት አዲስ ቋንቋ ለመማር ወይም ቢዝነስ ለመጀመር በቂ ነበር። ሌላኛው ደግሞ የአእምሮ ሰላም ማጣት ነው። ወሬኛው ሰው ሁልጊዜ ስጋት ላይ ነው። ያወራውት ይደረስበት ይሆን? ሰምቶ ይሆን? ሰምታ ይሆን? የሚል ጭንቀት ሰላም ይነሳዋል። ሌላኛው ደግሞ የገቢ መቀነስ ነው። ወሬ በኢኮኖሚም ይጎዳል። ትኩረታችሁ በሰው ሕይወት ላይ ከሆነ የራሳችሁን የገቢ ምንጭ ለማሳደግ ጉልበት አይኖራችሁም። እዚህ ጋር የሶቅራጥስን 3 ማጣሪያዎች ታሪክ ልንገራችሁ። ከዕለታት አንድ ቀን አንድ ሰው ወደ ሶቅራጥስ መጥቶ ስለ ጓደኛ የምነግርህ ነገር አለኝ ይለዋል። ሶቅራጥስ ግን እንዲህ አለው፣ የምትነግረኝን ነገር በ3 ማጣሪያዎች አሳልፈኸዋል ብሎ ጠየቀው። የመጀመሪያው የእውነት ማጣሪያ ነው፣ ወይም ትሩዝ። የምትነግረኝ ነገር እውነት መሆኑን በእርግጠኝነት ታውቃለህ? ሰውየው አይ ዝም ብዬ ነው የሰማሁት አለ። ሁለተኛው ደግሞ የበጎነት ማጣሪያ ነው፣ ጉድነስ። ስለ ጓደኛዬ የምትነግረኝ ነገር ጥሩ ነገር ነው? ሰውየው አይ መጥፎ ነገር ነው አለው። 3 የጥቅም ማጣሪያ ነው፣ ዩዝፉልነስ። ይህ ነገር ለእኔ ይጠቅመኛል? ሰውየው አይ ያን ያህል አይጠቅምህም አለው። ሶቅራጥስም እንዲህ አለው፣ የምትነግረኝ ነገር እውነት ካልሆነ፣ ጥሩ ካልሆነና ለእኔ የማይጠቅመኝ ከሆነ ለምን ትነግረኛለህ ብሎ መለሰው ይባላል። እንግዲህ እስከዚህ ካያችሁ ወሬ ምን ያህል አደገኛ እንደሆነ ተረድታችኋል። ታዲያ መፍትሄው ምንድን ነው ከተባለ አንደኛ አድማጭ አለመሆን ነው።
ይህም ማለት ምንድነው? ወሬኛ ሰው የሚኖረው አድማጭ ሲያገኝ ነው። ይህ ነገር ለእኔ አይጠቅመኝም ብላችሁ ያቋረጣችሁ ወሬው ይጠፋል ወይም ይቀንሳል ማለት ነው። ሁለተኛው ደግሞ ትኩረታችሁን መቀየር። ስለ ሰው ከማውራት ይልቅ ስለ ሀሳብ አውሩ። ታላላቅ ሰዎች ስለ ሀሳብ፣ መካከለኛ ሰዎች ስለ ሁኔታዎች፣ ተራ ሰዎች ደግሞ ስለ ሰዎች ያወራሉ ይባላል። ሶስተኛው ደግሞ አንደበትን መቆጣጠር ነው። ከመናገራችሁ በፊት የንግግር ሰውን ይገነባል ወይስ ያፈርሳል ብላችሁ ጠይቁ። እንግዲህ ውድ ቤተሰቦቼ ህይወት በጣም አጭር ናት። በሰው ህይወት ላይ ባለሙያ ከመሆን በራሳችን ህይወት ላይ መሐንዲስ እንሁን። ይህ ቪዲዮ ካስተማራችሁ ለጓደኞቻችሁ ሼር አድርጉት። በኮሜንት ላይ ደግሞ በወሬ ምክንያት ያጣችሁት ትልቅ ነገር ካለ ወይም ወሬ እንዴት መቋቋም እንዳለባችሁ የምትመክሩት ነገር ካለ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።